ጨጭር ፀጉር እያበቀለልኝ ነው መንከባከብ ከጀመርኩ ወዲህ ማለት ነው። ከምን እዚህ ጋር ያሉትን በጣም እያበቀለልኝ ነው። ፊት ምንም የለኝም ነበር። እዩ ጋይስ በጣም እያበቀለልኝ ነው። ተጠቀሙት። ይሄንንም ሂና ማለት ነው። ሽንኩርቱ በጣም ምርጥ ስለሆነ በተለይ ሂና ማለት እና እዩ ፀጉሬ እየበቀለ ነው ማለት ነው። እዚህ ጋር አልቆ ነበር እና አሁን ደግሞ እየበቀለልኝ ነው ማለት ነው። ውዶቼ እንዴት ናችሁ? ሰላም ናችሁ? ሁላችሁ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በአዲስ ውህድ መጥቼላችኋለሁ። ተልባ ማለት ነው። ተልባ ለፀጉር በጣም ጥሩ ነው እና ብዙ ጥቅሞች አለው ማለት ነው። እኔ ፀጉሬን ክርስማስ የማረግበት ማለት ነው እና እስቲ አሰራሩን አዩ ማለት ነው። ተልባ የተልባ ማክስ በጣም ጥሩ ነው ለፀጉር። ፀጉር ያሳድጋል እንዲሁም ደግሞ ፀጉራችንን ያለሰልሳል ማለት ነው። ፀጉሬ ትንሽ እኔ እንትን ስላለ ከርደድ ብሏል ሂና ስለተቀባሁት ማለት ነው። ፀጉሬ እንዲልልኝ ስለፈለኩ ነው ትንሽ እንዲሳሳልኝ ማለት ነው። በነገራችን ላይ እኔ ፀጉር ሉጫ ነው ግን ጫፍጫፉ በጣም ነው የሚያዘው። ለዚህ ደግሞ ተልባ እንትን ያለሰልሰዋል ማለት ነው። ተልባ በጣም ምርጥ ነው ለፀጉር እና ውሃዬ ሞቅ ብሎልኛል ማለት ነው። አሁን ጨምራለሁ ማለት ነው። እና ውዶቼ ተልባዬ እንደዚህ እንትን እያለ ነው እየተከተከ ነው ማለት ነው። አልፎ አልፎ ብናማስለው በጣም ጥሩ ነው። እንትን ብረት ድስቱ እንዳይዝብን ማለት ነው። እና ውዶቼ እስከ መጨረሻው ተከታተሉኝ። በጣም ምርጥ ጠቃሚ የሆነ ነው እና ይጠቅማችኋል። ፀጉራችሁን ተንከባከቡ። እንትን ማለት እዚህ ላይ ቅባት ማድረግ እችል ነበር ግን እኔ ቅባት ማድረግ አልፈልግም፣ ምክንያቱም ፊቴንም ስለምጠቀመው ማለት ነው። እና አንዳንዴ ፊቴ ማሳጅ አደርጋለሁ በተልባ ስለዛ ማለት ነው። ስለዛ እንትን አለው ቅባት አላረግበትም እንጂ የፈለጋችሁትን ቅባት ኮኮናት ቅባት፣ አቮካዶ የፈለጋችሁትን የአይነት ቅባት ማድረግ ትችላላችሁ ማለት ነው ውዶቼ። እና ውዶቼ እንደዚህ ሲሆን ማለት ነው እንትን ብሏል አብቅቷል ማለት ነው። እንደዚህ አረፋ ሲያወጣ እና አብቅቷል ማለት ነው። ጋዜን አሁን አጠፋና እንትን አረጋዋለሁ ማለት ነው። አሁን አጠፋውና ጋዜን እንዲቀዘቅዝ ትንሽ እንዲቀዘቅዝ ተወዋለሁ። ሲቀዘቅዝ ደግሞ ትንሽ በረድ ሲል ማለት ነው አጠለዋለሁ ማለት ነው። ከዛን ደግሞ ከቀዘቀዘው ፀጉሬን እቀባለሁ ማለት ነው። ለማንኛውም ተከታተሉ እና ውዶቼ እንደዚህ ሲሆን ማለት ነው እንትን ብሏል አብቅቷል ማለት ነው። እንደዚህ አረፋ ሲያወጣ እና አብቅቷል ማለት ነው። ጋዜን አሁን አጠፋና እንትን አረጋዋለሁ ማለት ነው። አሁን አጠፋውና ጋዜን እንዲቀዘቅዝ ትንሽ እንዲቀዘቅዝ ተወዋለሁ። ሲቀዘቅዝ ደግሞ ትንሽ በረድ ሲል ማለት ነው አጠለዋለሁ ማለት ነው። ከዛን ደግሞ ከቀዘቀዘው ፀጉሬን እቀባለሁ ማለት ነው። ለማንኛውም ተከታተሉ ውዶቼ። እንግዲህ እንደዚህ ቀዝቅዟል ማለት ነው። አጠለዋለሁ ማለት ነው ውዶቼ። ከላይ ተጻፏል ግን አጠለዋለሁ ማለት ነው። አሁን በጨርቅም ማጥለል ይቻላል። እኔ ግን በዚህ ነው ማጋድ አይጠልም። ሲጀመር አይጠልም፣ ወፍሯል ጋይስ። እንደዚህ ላድርገው በቃ እሺ ብሎ ስለማይጠልልኝ ማለት ነው ውዶቼ። ውዶቼ እንግዲህ እንደዚህ ቀዝቅዟል ማለት ነው። አጠለዋለሁ ማለት ነው ውዶቼ። ከላይ ተጻፏል ግን አጠለዋለሁ ማለት ነው። አሁን በጨርቅም ማጥለል ይቻላል። እኔ ግን በዚህ ነው ማጋድ አይጠልም። ሲጀመር አይጠልም፣ ወፍሯል ጋይስ። እንደዚህ ላድርገው በቃ እሺ ብሎ ስለማይጠልልኝ ማለት ነው ውዶቼ። ዩቲዩብ እንትኑ ተልባው ከስር ቀርቷል። እሺ ራሱ ካለ ጨርቅ ራሱ እንትን ብሏል። ራሱ እንዴት እንትን እንዳለልኝ አቆይቶ ነው። በነገራችን ላይ እናንተ እንዳታቆዩት። ኦ ማይ ጋድ
እንዴት ደስ እንደሚል በፎጣ ላጠለው ነበረ። እንትን ካለ ወዲህ ከተያያዘ ወዲህ ነው ያደረኩት። ከዛ ነው እምቢ አለኝ ጋይስ እና በጣም ደስ ይላል። ማይ ጋድ በጣም ደስ ይላል። አዘጋጅቻለሁ። ዘይት አረግበታለሁ ማለት ነው። ይሄ ደግሞ ለፊቴ ነው። ፊቴን እንትን ከምግብ በኋላ እንዲቀባለሁ ማለት ነው። ታጥቤ ከምግብ በኋላ ማለት ነው። ይሄን ደግሞ ፀጉሬን ዘይት አላረኩም፣ ዘይት አረግበታለሁ ማለት ነው። ብቻ ተከታታይ የጉሎ ዘይት አለኝ። ይሄ የጉሎ ዘይት ነው። የጉሎ ዘይት ማለት ነው። በጣም ጥሩ ነው። ፀጉር ያስረዝማል ምናምን በጣም ምርጥ ነው። የጉሎ ዘይት አለኝ። እሱን ትንሽ አረግበታለሁ ማለት ነው ጋይስ። በነገራችን ላይ ጨርሻለሁ። ትንሽ ነው እና በጣም ለፀጉር አሪፍ ነው። እጠቀመዋለሁ ማለት ነው ጋይስ። ደስ ይላል እና ፀጉሬ እንዲህ ኦ ማይ ጋድ እንዴት ነው የሚቆረሰው? አይቆረጥ ውዶች የተጠቀሙት በጣም አሪፍ ነው። በተጠቀሙት በጣም ደስ ይላል እና ለፀጉራችሁ ማለት ነው። ይማ ወደ ክትክትክሪ እና በጣም ይቀዘቅዛል ጋይስ። ሲሮጥ ጋይስ በጣም ነው የሚሮጠው። እንዴት ተጠቀሙት። በጣም አሪፍ ነው። እንደዚህ ተቀባሁት ማለት ነው። በጣም አሪፍ ነው ጋይስ፣ ተጠቀሙት። በጣም አሪፍ ነው። እኔ ፀጉሬ ስስ ስለሆነች አታሸግረኝም። ከአሁኑ ራሱ ፀጉሬ ልስልስ አላለም ጋይስ። አስቡት። ማድረግ ማሳጅ እና ፀጉራችሁ እንዲተንከባከቡ አሁን ደግሞ እንደዚህ አርግቼ ፊቴ ላይ አድርገዋለሁ ማለት ነው። ለፊትም በጣም ጥሩ ነው ውዶች። በጣም አሪፍ ስለሆነ ማለት ነው። ይወርቃል ደግሞ እንደዚህ ፊቴን የምቀባዋለሁ ማለት ነው።
እና እንደዚህ እላችኋለሁ ልጆቼ። በጣም አሪፍ ነው፣ ተጠቀሙት እና በጣም ጥሩ ነው፣ ተጠቀሙት ልጆቼ። እንደዚህ ተቀብቻለሁ፣ እጄ ሳይቀር ሰውነቴ ሳይቀር እንደዚህ ማለት ነው። እና ተጠቀሙት፣ በጣም ጥሩ ነው፣ በጣም ምርጥ ነው። ታጥቤዋለሁ ማለት ነው። ደግሞ የሚገርማችሁ በጣም አጫጭር ፀጉር እያበቀለልኝ ነው፣ መንከባከብ ከጀመርኩ ወዲህ ማለት ነው። ከምር እዚህ ጋር ያሉትን በጣም እያበቀለልኝ ነው። ፊት ምንም የለኝም ነበር። እዩ ጋይስ በጣም እያበቀለልኝ ነው። ተጠቀሙት። ይሄንንም ሂና ማለት ነው። ሽንኩርቱ በጣም ምርጥ ስለሆነ በተለይ ሂና ማለት ነው። እና እዩ ፀጉሬ እየበቀለ ነው ማለት ነው። እዚህ ጋር አልቆ ነበረ እና አሁን ደግሞ እየበቀለልኝ ነው ማለት ነው። እንግዲህ እስቲ እናያለን። ፀጉሬ በጣም ስስ ነች በነገራችን ላይ ግን በጣም አሪፍ ነው። ታጥቤ ነው ጭብርር ብሏል። ኮንዲሽነር አብቼበታለሁ በነገራችን ላይ እና ወዶቼ ተጠቀሙት። ለስለስ ያደርጋል። በተለይ እንትን በጣም የሚያለሰልሰው ፀጉር ማለት ነው። ተልባ ለፀጉራችን በጣም ምርጥ ነው። በሳምንት አንዴ እንትን ስትሉ ልትታጠቡ ስትሉ ተልባ ተቀብታችሁ ምናምን በጣም ምርጥ ነው። እና ደግሞ ፀጉራችሁ ንጹህ ቢሆን ጥሩ ነው ስትቀቡት ማለት ነው። እና እንደዚህ ነው ውዶቼ፣ እንደዚህ ሰራ አድርገዋለሁ ማለት ነው። ንፋስ እንዲወስድ ማለት ነው። ዛሬ ንፋስ እንዲወስድ ስለምፈልግ እንደዚህ ሁለት ቦታ ሰራዋለሁ ማለት ነው። እንደዚህ ሰርቸዋለሁ ማለት ነው። ንፋስ እንዲወስድልኝ እንዴት